አሰላሙ አለይኩም ሀባይቢ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ሴት ይበልልኝ። ለዛሬ ይዘላችሁ የመጣው አንድ እህታችን የኸልየት ነሐል አሰራር አሳይን ብላኛለች። ኢንሻአላህ አንድ ኮብ ወተት ላብ ያለ እንዲሁም እርሾ አንድ ማንኪያ በትልቁ እንዲሁም 3 ማንኪያ ሱከር፣ ቬኒጋር አንድ ማንኪያ፣ ቫኒላ ግማሽ ማንኪያ እንዲሁም ሩብ ኮብ ዘይት ተጠቅሜያለሁ ማለት ነው። አንድ እንቁላል እንጠቀማለን። የምንጠቀመው ደግሞ ነጩ ብቻ ነው እና በእነዚህ አይነት መልኩ እንለየዋለን። እንቁላል፣ እርጎ፣ ወተት ምንጊዜም ከፍሪጅ አውጥተን የምንጠቀመው ውጭ ማስቆየት አለብን። ቀጥታ ከፍሪጅ እንደወጣ መጠቀም የለብንም እና ሀባይቢ በእንደዚህ አይነት መልኩ በደንብ ካዋሃድ ነው በኋላ ዱቄት 3 ከሩብ አዘጋጅቻለሁ። አንድ ኮብ ዱቄት አሁን ጨምርና በደንብ አዋህደዋለሁ። ከዛ በኋላ የቀረ ዱቄት ደግሞ አስገብቼ ትንሽ ካዋሃድኩትኝ በኋላ በእጄን አቦካዋለሁ። አንድ ማንኪያ ጨው ከዱቄቱን ጨምሬያለሁ። እናንተ ጨው የእናንተ ምርጫ ነው። ብዙ የምትጨምሩ የምትወዱም አላችሁ፣ የምትቀንሱም አላችሁ። ይሄን ለእናንተ ልተወው እና ሀዋይቤ በዚህ አጋጣሚ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቀ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረግ እንዳትረሱ። አስተያየት ሀሳብ ካላችሁ ኮሜንት ላይ አስፍሩልኝ። በእንደዚህ አይነት መልኩ ካዋሃድኩትኝ በኋላ በእጄን በደንብ አድርጌ አሸዋለሁ ለ7 ደቂቃ ለ10 ደቂቃ የሚያክል ማለት ነው። ሊጥ ሲታሽ ነው በደንብ ቆንጆ ሆኖ የሚወጣለን እና ሀባይቢ እኔ የተጠቀምኩት ኮብ የ200 ሚሊ። እናንተ ብዙ የምትሰሩ ትልቅ ያለ የምትሰሩ ከሆነ ደግሞ የ200 ሚሊ፣ የ250 ሚሊ አለ፣ የ300 ሚሊ አለ። በእንደዛ እየጨመራችሁ እኩል አድርጋችሁ ተጠቀሙ። ለምሳሌ 250 የምትጠቀሙ ከሆነ ዱቄቱን በዛ፣ ዘይቱም ውሃ ወይም ወተት የምትጠቀሙበት በዛ ነው መለካት ያለባችሁ እና ምንጊዜም ትክክለኛ አሰፋፈር ከሰፈርን የማያምር ነገር የለም እና በእንደዚህ አይነት መልኩ ተጠቀሙ ነው የምላችሁ። አያችሁ አሁን ሊጡ ሲታሽ እንዴት እንዳማረ ማሻአላ ተባረክላህ። ላይላይን ያስታውቃል። ለስለስ ያለ ነው ማሻአላ። አሁን በምናስቀምጥበት ሳህን ዱቄት ወይም ዘይት ቀርተን እናስቀምጠዋለን። ለ40 ደቂቃ የሚያክል ኩፍ እንዲልልን እናረጋለን። አንዳንድ ጊዜ የአየር ጸባይ ይለዋወጣል። ሙቀት አለ፣ ቀዝቃዛ አለ። ቀዝቃዛ ከሆነ ከ40 ደቂቃ ትንሽ ደቂቃ ሊያስጨምረን ይችላል። እንዲሁም ሙቀት ከሆነ ከ40 ደቂቃ ትንሽ ሊቀንስ ይችላል እና ሀባይቤ በእንደዚህ አይነት መልኩ በደንብ አድርገን ንፋስ እንዳይገባው እንከድነዋለን። አሁን ከ40 ደቂቃ በኋላ በእንደዚህ አይነት መልኩ ኩፍ ብሎልኛል። ማሻአላህ ተባረከላህ። በዚህ አጋጣሚ ሰብስክራይብ ያላረጋችሁ የምትመለከቱኝ ያላችሁ ወንድምና እህቶቼ ሰብስክራይብ ያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ስራ እንዲደርሳችሁ አድርጉ። ቪዲዮም ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። አስተያየት ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። አሁን በእንደዚህ አይነት መልኩ እንከፋፍለዋለን። ከከፋፈልነው በኋላ ደግሞ ዝም ብለን መተው የለብንም። በደንብ አድርገን መሸፈን አለብን፣ ንፋስ እንዳይመታው ማለት ነው እና ሀባይቤ ምንጊዜም ስንሰራ ንፋስ እንዳይመታው እየቆረጥነው አስቀምጠን ሌሎቹን በደንብ አድርገን እንሸፍነዋለን። አሁን የምንጠቀመው በጣም ትንጥዬ ናት እና ዝብዳ ነው የቀባሁት። እናንተ ዘይት መቀባት ትችላላችሁ። ዝብዳ የቀባሁት ሽታውን ደስ የሚል ሽታ አለው እንጂ በዘይት መቀባት ይችላል እና እኔ የምሰራው በትንሿ ነው። እናንተ ግን እንዳልኳችሁ ቅድም በትልቁ የምትሰሩ ከሆነ ትንሽ ዱቄቱን ጨምር አድርጉ ማለት ነው። አሁን በእንደዚህ አይነት መልኩ ጅብና ነው የምጠቀመው። እናንተ ኖቴላ፣ ቾኮሌት የምትፈልጉትን ነገር ማስገባት ትችላላችሁ ማለት ነው እና እኔ አሁን በጅብና
እጠቀማለሁ። በጅብን እንደዚህ አይነት እያረኩ ማለት ነው። ሲተልቅባችሁም ራሱ ቀነስ እያረጋችሁ ሲያንሳችሁ ደግሞ ጨመር እያረጋችሁ። ውድ ተመልካቾቼ ጅብን ስል ግራ የሚገባችሁ ሊኖር ይችላል። ጅብን ማለቴ ቺዝ ነው እና ቺዝ የማታገኙ ከሆነ በፈለጋችሁ አቅራቢያችሁ በምታገኙትን መስራት ትችላላችሁ። እንዲሁም ይሄ ሊጥ ለዳቦ መጠቀም ትችላላችሁ። ማሻላ ተባረከላ ነው ሊጡን ማለት ነው። እና የፈለግነው መስራት እንችላለን። ዋናው ሊጥ ነው። ሊጡን ካማረ የምንሰራው ነገር ያምራል። እና ሀባይቢ በእንደዚህ አይነት መልኩ ከከበብነው በኋላ ትንሽ ራቅ ራቅ አድርገን እናስቀምጠዋለን። ከዛ ለ40 ደቂቃ የሚያክል ደግሞ ትንሽ እረፍት እንሰጠዋለን ማለት ነው። አሁን በእንደዚህ አይነት መልኩ ከጨረስኩት በኋላ ለ40 ደቂቃ ሸፍኜ አስቀምጠዋለሁ። ከ40 ደቂቃ በኋላ ደግሞ በእንደዚህ አይነት መልኩ አሁን ቅድም ነጩ ተጠቀመን አይደል? አሁን ደግሞ እስኳሉን እንጠቀመዋለን። 3 ማንኪያ የሚያክል ወተት ጨመርኩበት። እንዲሁም ቫኒላ ጨምሬበታለሁ። ወይም ቫኒላ ከሌላችሁ ቪኒጋር ተጠቀሙ። እና ሀዋይቢ በእንደዚህ አይነት መልኩ ቀስ እያደረግን እንቀባዋለን። በደንብ አድርገን እንቀባዋለን። እቡኑ ቀደም አድርጌ ለኩሸዋለሁ በ170 ዲግሪ። እና ሀዋይቢ ላይና ታች ለኩሰውና ሳስገባው ከታች አርጋለሁ፣ ከላይ እናጠፋዋለሁ። ከዛ በኋላ ለ20 ደቂቃ የሚያክል አስቆየዋለሁ። ከዛ በኋላ በእንደዚህ አይነት መልኩ ጨርሻለሁ ማለት ነው። ማሻአላ ተባረከላ ነው። ከወጣ ነው በኋላ ቀጥታ እንሸፍነዋለን። ከዛ በኋላ ነው አያችሁ ለስለስ ብለው በሚያምር መልኩ አያችሁ ስፖንጅ ነው። ማሻአላ ተባረከላ። እና ሀባይቢ በእንደዚህ አይነት መልኩ ጨርሻለሁ። እናንተም ተጠቀሙበት። በጣም ነው የሚያምረው። በሌላ ቪዲዮ እስከምንገናኝ መልካም